የሰው ልጅ ታሪክ በሁለት ታላላቅ ምዕራፎች ይከፈላል። ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ። በዚህ መሃል ግን ዓለምን ለዘላለም የቀየረ አንድ ሳምንት አለ። ህመም፣ ስቃይ፣ ሞትና በመጨረሻም ታላቅ ድል የታየበት ሳምንት። ዛሬ የምንመለከተው ስለ አንድ ታሪክ ብቻ አይደለም። ስለ እያንዳንዱ ሰው ህይወት፣ ስለ ተስፋ፣ ስለ ፍጹም ፍቅር ነው። ከስቅለቱ ጨለማ እስከ ትንሣኤው ብርሃን ያለውን አድካሚ ግን ደግሞ ድንቅ ጉዞ አብረን እንሂድ። ጉዟችን የሚጀምረው ከሐሙስ ምሽት ነው። ጌታችን ከደቀ መዛሙርቱ ጋር የመጨረሻውን እራት ከበላ በኋላ ወደ ጌቴሴማኒ አመራ። ነፍሱ እስከ ሞት ድረስ አዘነች። ሉቃስ ወንጌል እንደገለጸው ጸሎቱ እጅግ ከባድ ከመሆኑ የተነሳ ላቡ እንደ ደም ነጠብጣብ ወደ ምድር ይፈስ ነበር። ይህ ጸሎት የሰው ልጅን ድካም የተጋራበት፣ ነገር ግን የአባቱን ፍቃድ ያስቀደመበት ነበር። አባት ሆይ ቢቻልስ እቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ፍቃድ ሳይሆን ያንተ ይሁን አለ። ብዙም ሳይቆይ ይሁዳ በጭፍሮች ታጅቦ መጣና በመሳም አሳልፎ ሰጠ። የፍቅር ጌታ በጠላቶቹ እጅ ወደቀ። ዕለተ ዓርብ ማለዳ ኢየሩሳሌም በሁከት ተሞላች። ጌታ ከአስፋኒ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ ተመላለሰ። ምንም በደል ባልተገኘበት ጌታ ላይ ይሰቀል የሚል ጩኸት በረከተ። የዓለም ፈጣሪ በፈጠራቸው ፍጥረታት ፊት እንደ ወንጀለኛ ቆመ። ተገረፈ፣ ተተፋበት፣ የሾህ አክሊል ተደፋበት። ያንን ከባድ መስቀል ተሸክሞ ወደ ቀራንዮ ጎልጎታ አመራ። እናቱ ቅድስት ድንግል ማርያም በፍጹም ሐዘን ትከተለው ነበር። ዓርብ በጎልጎታ ያለምንም በደል የተፈረደበት የፍቅሩ ንጉሥ ችንካርንና ጅራፍን የታገሰው ስለ እኔና ስለ እናንተ ፍቅር ነበር። በመስቀል ላይ ሆኖ ተፈጸመ ሲል የሰው ልጅ የምህረት ጉዞ እየተጀመረ ነበር። ስጋው ከመስቀል ወርዶ በአዲስ መቃብር አረፈ። ነገር ግን ያ መቃብር አምላክን ይዞ ማስቀረት አልተቻለውም። በመጨረሻም በ9 ሰዓት አካባቢ ጌታችን በመስቀል ላይ ሆኖ ታላላቅ 7 ቃላትን ተናገረ። የመጨረሻው ቃል ተፈጸመ የሚል ነበር። አዎ፣ የሰው ልጅ የመዳን ስራ ተፈጸመ። ቅዳሜ ስዑር ዓለም በዝምታ የተዋጠችበት ዕለት ጌታ በመቃብር አርፏል። አይሁድ መቃብሩን አሳተሙ፣ ጭፍሮችም ይጠብቁት ጀመር። ነገር ግን በዚያች ዝምታ ውስጥ ታላቅ ስራ እየተሰራ ነው። ምድር በዝምታ ብትዋጥም በታችኛው ዓለም ግን ታላቅ ድል እየተመዘገበ ነበር። ክርስቶስ የሲኦልን ደጆች ሰባብሮ ለዘመናት በጨለማ የነበሩትን ነፍሳት ነፃ ወጣ። አዳምንና ሔዋንን እጃቸውን ይዞ ከሲኦል እስራት ነፃ ወጣቸው። የሲኦል ደጆች ተሰበሩ፣ የእስራት ሰንሰለቶች ተበጣጠሱ። ቅዳሜ ስዑር የተሻረች ቅዳሜ የተባለችው የሞትና የዲያብሎስ ስልጣን የተሻረባት በመሆኗ ነው። እሁድ ማለዳ ገና ጎህ ሳይቀድ ምድር በታላቅ መናወጥ ተናወጠች። የሞት እስራት ጌታን ይዞ ማስቀረት አልተቻለውም። ክርስቶስ በገዛ ስልጣኑ ከሙታን ተለይቶ ተነሳ። መቃብሩ ባዶ ሆነ። መግደላዊት ማርያም ጌታዬን የት ወሰዳችሁት ብላ በለቅሶ ስትፈልገው ተነስቷል፣ እዚህ የለም የሚል የመላእክት ድምፅ አስተጋባ። ሞት ተሸነፈ፣ መቃብር ተፈነቀለ። ትንሣኤ ማለት ውድቀት መጨረሻ አለመሆኑን ማረጋገጫ ነው። ይህ ትንሣኤ የክርስትና እምነት መሰረት ነው። ሞትን በሞቱ ገድሎ ለሁላችን የትንሣኤ በኩር ሆነልን። ከስቅለት እስከ ትንሣኤ ያለው ጉዞ የሚያስተምረን አንድ እውነት አለ። ከማንኛውም ጨለማ በኋላ ብርሃን አለ። ከማንኛውም ስቃይ በኋላ ድል አለ።
ዛሬ የምናከብረው በዓል የታሪክ መታሰቢያ ብቻ ሳይሆን እኛም ከኃጢአት ሞት ወደ ጽድቅ ሕይወት የምንነሳበት ታላቅ የድል ቀን ነው። ውድ ቤተሰቦቼ የትንሣኤ ብርሃን ለሁላችንም ይሁን። የታመመው የሚፈወስበት፣ የጠፋው የሚገኝበት፣ ተስፋ የቆረጠው የሚነሳበት በዓል ይሁንልን። በየቤታችሁ ሰላም ይስፈን። መልካም የትንሣኤ በዓል ይሁንላችሁ።